እንዴ አትዘገትከኛ አይደል? ምን ሆነ ነው? ልክ አይደለሽ። የእውነት የጠራሽ ለዚህ ነው። እንዳንቺ ብዙ ቻሌንጅስ ገጥሞኝ ነበር። እስኪ አንድ ላጫውተኝ ነው። ወደዚህ ይቅርታ ግን ችግር የለውም ማለት እንዴ አሰማም ሰላም እዚህ እንዴ ስቆረቁር ቢሰማ የለም። እንዴት ነሽ ሰሊ? ደህና ነሽ? እየመጣሁ ነው ስልሽ ነው ላይ ታዘጋጅ ሲጠበቅሽኝ ላይ ነበርኩ ነው እንዴ? እኔ ደግሞ ለኔ ተዘጋጀ መስሎኝ። ሰላም ቤተሰቦች እንደምን አላችሁ? ሰላም አላልኳቸውም እና እኩል ነው ሰላም የምንላቸው። እንደት ናችሁ? አለን እግዚአብሔር ይመስገን። እንግዲህ ሰሉን ያው ራሷን ታስተዋውቃለች። ለኔ ግን ጓደኛዬ ነች። ያው የምታውቁ ደግሞ ትኖራላችሁ ሶሻል ሚዲያ ላይ። ከዚህ በፊትም አንድ ቪዲዮ ለቅቄላችሁ ነበርና አይ ቲንክ ካስታውሳችኋት እና ዛሬ ለጥብቅ ጉዳይ ፈልጋለሁ ስትለኝ የመጣሁት። እስኪ ራሷን ታስተዋውቅና ወደ ጉዳያችን እንገባለን። እንግዲህ ሰላም እባላለሁ። ቲክታክ ላይ ታቁኛላችሁ መሰለኝ እና የሰኒ ዩቲዩብ ላይ ሰኒ ፖስተኛ ነው አንተ ጋር እና እዛ ጋር ታቁኛላችሁ። በቃ እንደዛ ነው። አሁን ደግሞ የራሴን ዩቲዩብ ከፍቻለሁ። እየገባችሁ ከርቢ በዚሁ ፕሮሞሽን ሰብስክራይብ አድርጓት። ሰድሩና ለዚህ ላይ ጠራሽኝ። አረከባ በነፃ ሌላ ኬዝ ነው አድይ ከብዷል ነገር። በነገራችን ላይ ክረምቱ ብዙ ሻደር ብንነው ብርድ ልብስ ለብሰሽ እንደዚህ ነው ላይ የገባሽው። ምን ይምጣል አይደል? እያደረኩ ነው ምግብ። እኔ አሁን የበላሁት ግን ትኩስ ነገር ካለ ሻይ ወይ ቡና፣ የቡና ሲን ሁሉም ያውቃል። ቡና አንድ ላይ እንጠጣ። እንደዛ ከሆነ እሺ። በዚህ ውዴ ቡና አምጪልን፣ 2 ቡና። እሺ። እና እንዴት ነሽ? አለው ቤትሽ ያምራል፣ ቆንጆ ነው፣ ደስ ይላል። ተው ጣራውን እያሳያችሁ መግዛት ከፈለጉ ይግዙ። የሚሸጥ ዕቃ አለ እዚያ ባይዘው። ይሄ የሆቴል ዕቃ ነው እንዳለ ያለው። የምርሽ ነው? ምን ሆቴል ነው ትሰሪ ነበር? ነበረኝ። በዚህ አጋጣሚ ዘግቼው ነው። ለምን ዘጋሽው? ከሰርኩ ሳይሆን ወንድሜ ሄደ ወደ ውጭና ብቻዬን አልቻልኩት። ሶ ማለት ይህን ነገር በደንብ እንድትነግሪኝ እፈልጋለሁ ሰሊና። በጣም ይቅርታና አይ አይደለም ለምሳሌሽ አሁን ለምሳሌ ብዙ እህት ወንድሞቻችን በጣም ብዙ በተለይ እኔ ጋር ደግሞ የሚከታተሉ ሴቶች ናቸውና አረብ ሀገር፣ ካናዳ፣ የተለያየ ዓለም ሀገራት ነው ያሉት እና መተው ኢትዮጵያ ውስጥ የሆነ ቢዝነስ ራን ማድረግ መክፈት ይፈልጋሉ። ገባሽ? ሶ ለሴት ልጅ ይከብዳል ነው ወይስ ለምሳሌ ያንቺ ምግብ ቤት ምናምን ሊሆን ይችላል። ገባሽ? ለሴት ልጅ ይከብዳ ነው ወይስ በቃ በአጠቃላይ መስራት አልፈለግሽም ነው? ይከብዳል። የሚገርምህ አሁን ጀስት ስላንዱ ብቻ ልንገርህ። እኔ አራቴ ነው የከሰርኩት። እኔ 4 ጊዜ ማለት ነው። ግን ስለመጨረሻው ልንገርህ ዝም ብዬ አሁን ያዛን ሁሉ ልንገርህ ካልክ ሌላ ታሪክ ሌላ ስቶሪ ነው የሚሆነውና ስላንዱ ስነግርህ በጣም አሪፍ ነበረ። ለምዶልኝ ነበር። አሪፍ ነበር። ሆቴል ምግብ ቤትና ባር ነበረ። 60 ሩም ነበረኝ። ብሬክፋስት ቁርስም ማዘጋጀው። ከዛ እስከ 6 ሰዓት ምናምን አመሻለሁ። ማታ ቤቱ ያመሻል። አሪፍ ነበር። ለምዶልኝ ነበር። ምን አይነት ቦታ ነበር መሰለ? ትንሽ ገባ ብሎ ነበረ። ይሄ መኖሪያ አካባቢ ነገር ነበረ። 22 ሆኖ ትንሽ ገባ ያለ ነበረ እና ሁሉም ማህበረሰብ ጋር ተስማምቼ ነበር እየሰራው የነበረው። ግን አንድ ሰው ሴት ስለሆንኩ ብቻ ጠምዶ ያዘኝ። ሴት ስለሆንኩ ብቻ ሴት ማለት በቃ ሁሉንም ሰው ማዛክ ሁሉንም ሰው አስነሳብኝ ምናምን ማለት አስነሳብኝ ስልህ ጎረቤቱ ቀስ በቀስ እንትን አለ። ከዛ ደግሞ እንዲነሱብኝ ያረጋቸው ጀስት ባለስልጣን እዛ አካባቢ እሱ ስላለ ይሰማል፣ ያዳምጡታል። የአካባቢው ተሰሚ ነው ሰው የአካባቢው ሶ አጥምዶ ያዘኝ ብለው እኔ ሰው እንደዛ ለምኛ አላቀም። ተደፍቼ ያለቀስኩበት ቀን አለ። እግሩ ስር ተደፍቼ። ምክንያቱም 4ኛ ነው የመጨረሻ ቤት ለመዝጋት ነው። 3 ኪሳራ ከስሬ ከዛ በ4ኛ ነው ይሄ ነውና በቃ ዳሜጅ ሆኛለሁ። ብር ብትል ስነልቦና ብትል ብዙ ነገሬን ዳሜጅ በሆንኩበት ሰዓት ነው እንደዚህ ያደረገው። ከዛ ደግሞ በጣም ብዙ ብድር በነበረብኝ ሰዓት እኔ መቼ ማረሰውም ሰው ይሆና ዲማሬ አዘጋኝ። ወይኔ እኔ ማለት ለዚህ ጉዳይ ወንድምሽ ቢኖር እንደዚህ አይነት ነገሮች ሀፕን አያደርጉም ነበር ማለት ነው። አዎ እና ወንድሜ ደግሞ እንትኑ እሱ በወንድሜ አቅም የሚፈታ እንኳን አልነበረም። ይሄ በጣም ኬዙ ትልቅ ያሰፋብኝ ነበር የመጣው። ወንድሜ መሄዱ በጣም የጎዳኝ ምንድነው 24 ሰዓት እዛ ነኝ። በቃ ቀን ይከፈታል እስከ ማታ እስከ 6-7 ሰዓት እዛ ነኝ። እንደዛ አይነት ቦታ ሰው ሲያገኘ ከዛ ደግሞ ሴት ስትሆን
አለ በጣም ይሄ ትንኮሳ አለ በጣም ተናኮሰዋል እና ያን ነገር መቋቋም ከባድ ነበር በጣም ከምታስበው በላይ እና መጨረሻ ላይ ተረዳሽ ዘጋኝ መጨረሻ ተረዳሽ ማለት ምንም እንደዛ እንትን ማለታችን ለኔ ሁለቱ ነው ቴንክ ዩ አረ ፈንድሻ ሰሊና በጣም በቆንጆ አቀባበል የተቀበለች የሆነት ቴንክ ዩ በጣም አመሰግናለሁ እኔ ወደዚህ ይቅርታ ግን ችግር የለውም ማለት አመሰግናለሁ ሰሊ ምን እንደምወድ ምን እንደምፈልግ ቀድማ የተረዳሽ የሆነት በጣም ደስ ብሎኛል አረ ሰሊና ጋማ በጣም ብዙ የምንጫወተው ነገር አለ የሆነት ስቶሪ ከገባን ከባድ በጣም ማለት አሁን መስራት ይቻላል ምንም ነገር ማድረግ ይቻላል ግዴታ አንድ ቦታ ላይ የሆነ ነገር ተቸገርኩና ሁሌ እቸገራለሁ አልሰራም ማለት አይቻልም ኦሬዲ አጋጣሚ ሆኖ ብቸኝነት ተሰምቶሽ ዘጋሹ እንጂ አለመዝጋትም ትችይ ነበር ግን ይሄ በስራ በማንኛውም ስራ ላይ ቻሌንጅ ያለ ነው እና ግዴታ ነው ይሄ ደግሞ ለአንቺ ለጥንካሬሽም ሊሆን ይችላል እና እኔስ ሰሊና ዛሬ ስለመጣሁ በጣም ደስ ብሎኛል ስለዚህ በዚህው አጋጣሚ ቤተሰቦቼ ዩቲዩብ ቻናሏን ከስራ አስቀምጥላችኋለሁ እየገባችሁ ሰብስክራይብ አድርጓት ቢያንስ በዚሁ አሳድጓት አበረታቷት እኔም አለው ከጎንሽ ነኝ የሆነት በጣም ደስ ይለኛል አሁን መስራት የምፈልገው ሶሻል ሚዲያው ላይ ነውና ደግሞ ዩቲዩብን ታውቃለህ ምንም አውቀው ነገር የለም ስለ ዩቲዩብ ገና ነኝና ብታግዘ በጣም ደስ ችግር የለውም ኧረ ቲክቶክ ላይ በጣም ሳት ነች አሁን ቡናችን እንጠጣ ጠጣና አሳያለሁ የጠራውን ምክንያት የምርሽ ነው እኔ እኮ አንቺ እኮ ጨዋታሽ አይጠገብም አዲያው ነስና ተጫዋች ጥሩ ነው በደርስ ሁሉ ነገር በፈንዲሻና ፈንዲሻ ምንድነው አሁን ልክ ፍክት ሲል ምናምን ጀሲያ እንብላ ጋይስ እንጠጣ እኔስ እኔም እንዳንቺ ብዙ ቻሌንጆች ገጥሞኝ ነበር እስኪ አንድ ላጫውተኝ እስከዛ ለምሳሌ አሁን በቅርቡ ቡና የጠጣሁሽ የግሪን ታመሜ ነበር ምናምን በቃ ብዙ ቻሌንጅ ያሳለፍኩበት ነው ብዙ ስራዎችን ያጣሁበት ነው ምናምን እንደገና ሶሻል ሚዲያ ላይ ደግሞ ከጠፋሽ ደግሞ ከተረሳሽ ነው ከባድ ነው እሱ እንኳን ሶሻል ሚዲያ ማለት ከተረሳሽ ነው ካለሽ ደግሞ የሚወድሽ የሚያደንቅሽ ከጎንሽ አለው የሚልሽ ምናምን ሰው ብዙ ነውና ለኔ ይሄ እንደሚሆንም ሳለማቀው ምንም አልመሰለኝም እኔስ ግሪን ደህና ነኝ ሁሉ ነገር አሁን ምንም ነገር እንትን የለብኝም ደህና ነኝ ያውነት ተሽሎኛል ሙሉ ለሙሉ ወደ ስራ ተመልሻለሁ ሌላ ደግሞ በቅርቡ አዳዲስ ነገሮች ይኖራሉ አብረን የምናይ ይሆናል አብዛኞቹ ስራዬን ያውቃሉ አብዛኞቹ ግን አያውቁም የራሴ ፕሮዳክሽን ምናምን ነገር አለኝና እንደ እሱ እየሰራው ነው ቢዚ የሆንኩት እንጂ ሙሉ ለሙሉ ዩቲዩብ አልሰራም ለዛ ነው የጠፋሁት በተለይ በዚህ አመት እንደዛ ነው እና ደግሞ ጎን ለጎን የህይወት እንትን ደግሞ በቃ የህይወት ጣውረድ ደግሞ ቢዚ ያደርግሻል ምናምን የኔም እንዳንቺ ሶሻል ሚዲያ ከዚህ በኋላ አልጠፋም ብዬ አስባለሁ አይጠፋም ብዙ መስዋዕትነት ተከፍሎበታል እና ቡናችንን እንጠጣና እስኪ ደግሞ ወሬያችንን እንቀጥላለን አዲ ላሳያ በስማ የጠራው ነገር ቀውጥ ያበደውና ነው ላሳይ እግዚአብሔር ይስጥሽ ምንድነው ካሮዬ እንዴ ምን ሆነሽ ነው እንዴ አትዘገትከኝ አዲ ምን ሆነ ነው ለናና አዲ የምረና እንዴ በስ ነይ አዲ ና አንዴ ለኮልዩ በደምብ ታውቃለህ ለኔ ምን ያህል እንደሆነ ምከይል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ምን ሆነሽ ነው ኃጢአት እኮ ነው እንዴ እኔ እኮ ላይክ እኔ ለኔ ታውቃለህ ላይክ በጣም ብዙ ነገር ነውና ማረጋቸው ነገር አይደለም እንዴት እንደዚህ ተነቀስ ጀርባሽ ላይ እኮ ነው የቅዱስ ሚካኤል እንትን ሰላድ ነው ከኋላ ተነቅሳለችና እኮ ጥሩ አይደለም እኮ ማለት ማመን ሌላ ነው ምን ማድረግ ደግሞ ሌላ ነው ወጣት ነሽ አንቺ እንዴት አስበሽ ነው እንትን ያደረግሽው ለኔ ላይክ ልክ ነው ብዬ ነው ያደረኩት ልክ ነው ብዬ ነው ያደረኩት ልክ አይደለሽ የእውነት የጠራሽ ለዚህ ነው አዎ ትንሽ ከሱ ጋር ተደባበርን በዚህ ምክንያት ኦ ሺት አልነገርኩትም ነበር ይሄን ሳደርግ ከጓደኛሽ ጋር
ከባድ ነው። አስለቅቂው እያለ ነው አይለቅም። አስለቅቂው እያለ ነው አይለቅም። ደግሞ ማስለቀቅም አልፈልግም። እውነቱን ነገር መጠንቀቅ ያለብኝን ነገር እንዳለ ጠነቀቃለሁ እንጂ ማስለቀቅ አልፈልግም። ሰው ወጣት ነሽ። ከዚህ በኋላ ብዙ ነገር ታደርጊያለሽ። ብዙ ኃጢአት፣ ብዙ ነገር ሊኖር ይችላል። ጀርባሽ ላይ እንዴት ትነቀሻለሽ? ገባሽ? እኔ በተፈጥሮዬ እኔ ታቶ ምናምን እንደዚህ ሰውነት መበሳሳት ምናምን አልወድም። ገባሻ? የተነቀስሽው ነገር ልክ አይደለም። በአጠቃላይ ኃጢአት ነው። አዎ፣ ግን ሌላው ኃጢአታችንስ? አሁን ይህ የሚታይ ነገር ስለሆነ ነው ማለቴ በአንተ አገላለጽ አሁን እኔ እስከዚህ ላይክ ልክ ነው ብዬ ነው ያደረኩት ሳረገው ማለት ነው። ማረጋቸው ነገሮች ለኔ በቂ ስላልሆኑልኝ በኔ መግለጼ ነው ላይክ ለኔ ፍቅሬ መግለጼ ነው። ገባ? እኔ እንደዚህ ተሰረው ይሄ የኔን ጌታ ነው የነገርኩሽ። በነገራችን ላይ ከሱ ጋር የምትስማምበት መንገድ እንፈጥራለን። ነገር ግን ይሄን ነገር ምንድነው ትልቅ አባቶችን አማክሪ። የእውነት ቤተሰብ ይሄ ነገር አሪፍ ነው ብላችሁ ታስባላችሁ? ማለት የመሰለኝ ላይክ አሁን ለምሳሌ እንዴ ማጥፋትም አለብሽ እንዴ? ወጣት እኮ ነሽ። ስንት ብዙ ነገር ታደርጊያለሽ። የተለያየ ጓደኛ ሊኖርሽ ይችላል። ለምሳሌ እኔ ጓደኛ ነበረችኝ። ለምሳሌ ከሷ ጋር ተጣላን፣ ሌላ ፍቅረኛ ያዝኩ፣ ተጣላን፣ የሆነ ነገር በቃ በወጣት ስለሆንሽ ብዙ ኃጢአት ልትሰሪ ትችያለሽ። ተረዳሽኝ? ከዚህ በኋላ መውለድም አለ ምናምን ትተኛለሽ እኮ እዚህ ጋር ስዕል አድኖ እንዴት አድርገሽ እንዴት ብዙ ነገር ልታደርጊ ትችያለሽ እንዴ? ብዙ ስንት ነገር አለ። ኃጢአት ከሆነ የትኛውም ሰውነት ክፍል ላይ ኃጢአት ነው። ላይክ ሰውነታችን የትኛውም ሰውነታችን አካል ላይ እንጠቀመዋለን። እጃችንም ቢሆን እጃችን ላይ እንተኛበታለን። የትኛውም ቦታ ላይ እንጠቀመዋለን። በተፈጥሮ በቃ በአጠቃላይ የዚህ የእንትን ምን ነበር ልላችሁ የነበረው የታቶ ነገር ምናምን እኔ አይመቸኝም። ይቅርታ ወሰነሽበት ለምሳሌ ባይዘው 3 አመት አስቤበታለሁ። 3 አመት ሙሉ ከራሴ ጋር ስታገል ቆይቼ ነው ያደረኩት። የእውነት 3 አመት ሙሉ እና አባቶችን ምናምን ሰው አማክረሻን ትላልቅ ሰው አማክረሻን ወይስ በራስሽ ወሰንሽ ነው? በራሴ ነው ታውቂያለሽ። ነገሮችን ሳርግ በራሴ ነው ማረጋው። ልክ ነው ላይክ ነገሮችን አገናዝቤ ልክ ነው ብዬ ያሰብኩትን ነገር ነው ማረጋው። አሁን ለምሳሌ አጠፋሁትን በልና ምን ይሆናል መሰለክ? ቅርጿ አይጠፋም። ቅርጹ ስልስ አሁን በማሽን ነው የሚጠፋው። ጥቁረቱ ብቻ ከለሩ ብቻ ነው የሚነሳው እንጂ ቆዳዬ ላይ የሚካኤል ቅርጽ አለ። ቅርጹ አይጠፋም። አገኘኝ። ሲቀጥል ደግሞ ተሰርቻለሁ። ተሰርቼ ማጥፋቴ ራሱ ሌላ ኃጢአት አይደለም ወይ? አገኘኝ። አሁን እሱ አጥፊው ነው ያ ልክ ነው። በጣም ሶሪ። ይሄን ነገር እኔ ብቻዬን ልወስን አልችልም። ሰውነቴ ላይ አለ አይጠፋም። አገኘኝ። ብቻዬን ይሄን ነገር ልወስን ስለማልችል ቤተሰብ ይቅርታ፣ ይሄን ነገር ብቻዬን ልወስን ስለማልችል እናንተ ምን ይመስላችኋል? የእውነት ልክ ነው ብላችሁ ታስባላችሁ? ኤኒዌይስ ከጓደኛሽ ጋር የተፈጠረውን ነገር እና ይሄን ለማሳየት ከሆነ ይጠራሽኝ ለመስተንግዶሽ ለሌላው ነገር ምናምን አመሰግናለሁ። ግን ያደረግሽው ነገር ልክ አይደለም። ትላልቅ ሰዎችን ወይ እናማክራለን ወይ በቃ የሆነ ነገር ብቻ መፍትሄውን እንትን እንላለን። ይሄ እንደ ቀልድ የሚታይ ነገር ስላልሆነ ማለት ነው። ገባሽ? እና ደግሞ እንደዚህ አይነት ነገር ደግሞ ጥሩ አይደለም። የእውነት ገባሽ? እና ማወራው ሁሉ ነው ይቅጥ የጠፋኝ ማለት ስል ለማንኛውም ግን ቤተሰብ በሌላ ቪዲዮ መለሳለሁ። ሰሊና ያደረገችውን ነገር እንግዲህ እናንተ አይታችሁ ፍረዱ። በእኔ በራሴ ትክክል አይደለም። ስዕል አድኖ እንዴት ከኋላ እንዴት ጀርባዋ ላይ እንዴት ታቱ ትሰራለች? የሆነ ትክክል ነው ወይ ችግሩ? አሁን ጥያቄው እሱ ነው። ቦታው ምናምን ሳይሆን በአጠቃላይ ሁሉም ሰው ጀርባ ነው ያለ እንዴ? እስኪ ያሳያቸው ነው በደንብ እንዴ እያያችሁት ነው። እጅ ላይ ቢሆንስ ምንም ላይ ይሄው እያያችሁት ነው። በጣም እንደዚህ ጀርባ ላይ እኮ ልክ አይደለም እኮ ገባችሁ? እዚህ ላይ ቢሆንም እተኛበታለሁ። በአጠቃላይ አይመከርም። የእውነት ሰሊና ይሄን በደንብ ከካሜራ ውጭ የምናወራበት ታሪክ ስለሆነ እኔስ ወሬ ሁሉ ጠፋ ቢሆን ተስደነገጥሽኝ። ቤተሰቦች ለማንኛውም ወዳችኋለሁ። በሌላ ቪዲዮ እንመለሳለን። የዚህን ሀሳብ ግን አስቀምጡልን። በስመ አብ